ሰናያት እባላለሁ። ይቺ እናቴ ተርሲት ናት። ይሄ እንጀራ አባቴ ስምዖን ይባላል። ከእናቴ አንድ ልጅ ወልዷል። የቤት ውስጥ ስሙ አቡ፣ ዋና ስሙ ናትናኤል ነው። ሁለተኛ ክፍል ተማሪ ነው። አቶ ስምዖን በአንድ ቤተክርስቲያን ውስጥ ሙሉ ጊዜውን ሰጥቶ የሚያገለግል አገልጋይ ነው። በአገልግሎቱ ብዙ የእምነቱ ተከታዮች እንደሚወዱትና እንደሚያከብሩት ለእናቴ ሲናገሩ ሰምቻለሁ። አንዳንድ የእምነት ጓደኞቹ መንጣሪው ብለው ይቅጽል ስም ሁሉ አውጥተውለታል። ምንን ካላችሁኝ ደግሞ ጂኒን እላቸዋለሁ። ይሄ ደግሞ ተኮላ ነው። መንፈሳዊ መጽሔት አዘጋጅ ነው። ይሁን እንጂ ምንም መንፈሳዊነት አይታይበት። እናቴ ለትዳሯ ታማኝ እንደሆነች ባውቅም እንኳን እርሱን አልፎ አልፎ ማግኘቷን አልወድላትም። እንደስ ጠረጥር ጥሩ ቤትና ገንዘብ ስላለው የእናቴን ልብ በዚህ ለማማለል ይሆናል ብዬ እገምታለሁ። የኔ አባት በህይወት እያለ ጥሩ ደሞዝና ገቢ ስለነበራቸው እናቴ ደስተኛ ነበረች። ከአባቴ ሞት በኋላ ያለው ለውጥ በቤታችን የኑሮ ማሽቆልቆልና የሃይማኖት ለውጥ ነው ብል ጥሩ አድርጎ ይገልጽልኛል። ጌታ ሆይ ለኔ ያቃተኝ ነገር ላንተ ቀላል ነውና ጌታ ሆይ እባክህ አንከባለልኝ። ላንተ ቀላል እኔ ግን አቃተኝ ጌታ። አንከባለልኝ። ሰላም ለእናንተ ይሁን። እንደምን ናችሁ? ሰላም አመሻችሁ። እኔ የምለው ያንተን ሩብ ጸጋ እንኳን የሌላቸው አገልጋዮች ካንተ በኑሮ እንደው ዜምቦልት ቀድሞ መኖሪያ ቤት ሲገዙ የሚቀያየሩት መኪና ሲይዙ ከሀገር ወደ ሀገር ሲዞሩ አንተ ግን ከወር እስከ ወር መጥፈቀ ደሞዝ ወርወራልኝ ናላይን ተዞረዋለህ። አንድ ነገር እንድታውቀልኝ የምፈልገው ነገር ከሰው ላይ ያለውን አጋንንት ማባረር የኑሮዬን ችግር እንዳላባረረልኝ ነው። በዚህ ከቀጠልክ እኔም በርሬ እንደምጠፋ አወቅልኝ። ታይ ትርሲት ታይ፣ ከአፍሽ ለሚወጣው ቃል ተጠንቀቂ። ታይ እግዚአብሔር እንኳን ትርሲት እንዴት ነበር? በጣም አሪፍ ጊዜ ነበር። ቲፕ ግን ይዋዝ አይደለም ዛሬ። ምን ሆነሽ ነው? እኔ በዩቲዩብ ስራዬና ባልጋ ላይ ጫወታ ቀርዳለሁ። ያለኝን አቅም ሁሉ አውጥቼ ደንበኞቼ ደስ እንዲሰኙ ማደርጋቸው። ለደንበኞቼ ደስታ ስል ደግሞ ስፓይሷን ጣል አደርጋለሁ። ለዛ ነው ዩቲዩብ ላይ ቲፕ ናት የምትለው። ፎሎ ላይክ ሼር አድርጉ እያልክ የምታወራው። እንደዛ
እኔ ግን መቼ ነው ቡቲክ የምከፍትልኝ? ሱቁ በለው ሌላውን ቡቲክ ጠያቂ አብርሽ እንግዲህ በይተነሽ ተነሽና ያቺኛዋንም አሯሩጠሽ ነው። በሉ እንግዲህ ይቺን እትት ብዬ የማገኛትን የዩቲዩብ ዶላር የሄዋ መንጋዎች ተቀባበሉ። ሄሎ ኦኬ እሺ አንዴ እኔ የምለው ደግሞ ትርሲት ገና ናት። መንገድ ላይ እንኳን ያለች ነገር ነው። ስልኳን ደግሞ ታነሳ አገኛታለሁ። አንተ በቃ አግብታም የሷ ነገር አይወጣልህም አይደል? ደግሞ ወዴት ነው የምትወስደው? ያው ደህና ነች ወይ ለማለት ነው። ያው ስሙንን አዞላት ምን ትሆናለች ብለን የቀድሞ ባሏ ሲሆን ምን አጎደላት? አንቀባሮ ያዘ። አሁን አላያትም እንደ አመድ የነፋባ መስሎኝ እኔ ቆንጆ አይ እና ምን አልከኝ? ምን ሆነሽ ነው የኔ ፍቅር? ቆይ የልቤን በር ከፈትኩልሽ፣ የቤርጎን በር ከፈትኩልሽ፣ የወይኑን ከፈትኩልሽ። እንደውም በቃ ሰዓት ቤት ክፈትልኝ። ሰዓት ቤት? ያ ሰዓት ቤት እሱ ይሻላል ብዬ አስባለሁ። ኮሽ ደፋር ነሽ። ዞም ሰዓት ስትይኝ አስታወሽኝ። ቤተልሽ እንውጣ። ሰዎቹ እኮ አዳሪ ገባን ነው የሚመስላቸው። ሌላ ነገር ከመምጣቱ በፊት ተነስተን እንውጣ። ቤተንሽ ላይክ ፎሎ ኮፒ ሊንክ ሰብስክራይብ ማድረጋችሁን እንዳትረሱ። ሄሎ፣ እንዴት ነው አብርሽ? ቀጠሯችንን አልረሳሁትም አብርሽ። አልረሳሁትም፣ ግን ከዛ በፊት የሆነበት ቦታ ደርሼ ነው የምመጣው። እሺ አብርሽ፣ እስከዛ በቃ ቻው። እሺ ይሄ መብራት ደግሞ አንደኛቸው ጨለማ ውስጥ አያኖሩም። ምን አይነት
ምን ሆነሽ ነው? ከእንቅልፍ የምትነቁበት ሰዓት አሁን እንደደረሰ እወቁ። ያልከው ስብከት እንዳስታውስ አደረገኝ። ምንድን ነው? ማን የከተተው? አሳፋሪ ነው ስምዖን። አልጋ መግዛት እንጂ የአልጋ ላይ ችግር እንደሌለበት ነው የማውቀው። ምንድን ነው የምትይው? በጣም አሳፋሪ ነው። ምን እያልሽ? ወይኔ እንዴ በውስጥሽ ሰምተሻል አይደል? ተገልጦልሻል። መቀበል ትፈልጊያለሽ? እጅሽን ከፍ አድርጊ። እኔ የምልሽ ትያለሽ። ጌታ ኢየሱስ ሆይ ስለዚህ ዕለት አመሰግናለሁ። በደምህ ኃጢአቴ ሁሉ እንደሚነጻ አምናለሁ። አሁን እኔ ጻድቅ ነኝ። አሁን እግዚአብሔር የሰጠኝን የልጅነት ክብር የተቀበልኩ ነኝ። ከዚህ በኋላ ዓለም በእኔ ላይ ስልጣን የለውም። ወደ እውነት ሁሉ የሚመራሽ መንፈስ ከአንቺ ጋር ነው። ጨብጪ። እንኳን ደስ አለሽ። አትፍሪ። ሰኞ እዚህ ነበር። ወይው ጉድ! ልንገራት? አይ ይቅር። የሰሞኑ ሁኔታዋ ጥሩ አይደለም። እንዴ ፍሬንድ ምን ሆነሽ ነው እንዴ? የመንግስት መኪና እየነዳሽ እንዲህ እጅሽን ውጭ ካረግሽው የራስሽን መኪና እቁብ ጥለሽ ወይ አንዷን ገንጥለሽ ስትገዢ እንዴት ልታረጊን ነው? አስፋልቱን እኮ በእጅሽ ዘጋሽው። ኧረ ሰብሰብ ብሮ ምን አባ ገባ ይመለከታል። ሴት ነዋ ሴት፣ ያውም እንዳንተ በጾም አልጫና ቀይ በሁለት አይነት ወጥ እንዳይመስል። የኔ ሰርግ ቀን ብራዘር ሰንጋዎች ራሱ እንትን ነበራቸው። የሰርከስ ትርኢት ሰምተህ ታውቃለህ? ላላወቀ ሂድና ሳጠን። ባገባሃት ሚስት ቀን ወጥቶልህ ከሀገር ሴት ጋር ስትማግጥ ትዳርን እንደፈታ ያላወቅኩልህ መሰለህ? ይህም ደግሞ የመጽሔትና የጋዜጠኞች የውሸት ወሬ አንተ ጋር ደርሷል። ስማ የምታዋራው ማንን እንደሆነ ታውቃለህ? This is tip you know, like follow share አድርገህ በሽታ ያንሸራሽር ቀዳዳ ዩቲዩበር። አንተ ዘማሪ ታመነ ከሚስቱ ውጭ ሄደ የሚባለው ወሬ እኮ ከተማውን ሁሉ አጥለቅልቆታል። ታዲያ ምን ታመነ ትለዋለህ? ስሙን አጎደለ በለው እንጂ። ይገርምሃል። ሴጣን ቢዚ የሆነ ነው የሚመስለው። ነብዩ ቶሎም እኮ በዚህ ጉዳይ ተጠቅሟል። እውነት እስቲ ይሄው እንደውም ባይገርማችሁ የሚቀጥለው ሳምንት የመጽሔታችን ሽፋን የሚሆነው እሱ ልታረገው ወሰን። በትክክል ወንድም ተኩላ መጽሔት የምታዘጋጅበት ዓላማ ከዚህ አንፃር ነው? ነው አይደለም።
መጽሔታችን ለክርስቲያኑ ሕዝብ ጥሩ ነገር ብቻ እየመረጠች የምታቀርብ ሳይሆን መጥፎውንም ጉድለቱንም ጥፋቱንም ለመቀጣጫና ለማስተማሪያ በሚሆን መልኩ አዘጋጅታ ነው የምታቀርብ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት አይደለ እንደሚለው መጽሐፍ። እንደው በቃ ያ ውበት ያ ቁመና ያ ቅርጽ እንደዚህ በቃ ውሃ በልቶት ይቀር። በጣም የሚገርም ፓስተር ቶሎ ከወንድም ተቆላ ጋር ትስማማለህ? ይገርማል። አሁን አንቺ ይሄ ምን ያደርግልሽ? ምን አዲስ ነገር አለ? ሰው ሁሉ የሚያየው እና ይሄ አሁን መጽሐፍ ማንበብ እዛው ከሰማሽኝ ይበቃል። እና ይሄ አሁን የእንትን ፊልም እሺ፣ የኛ ክርስቲያን አንቺ እንዴ ምሳ ለምን ቤት ገብተናል? እንዲህ የምታሯሩጭኝ ሽሮ ሽል ተበይኝ ነው ወይ? አንተ ደግሞ ሁሌ እንኳን ባይሆን አንዳንዴ ስጋ አይጠፋም። ስጋውን እንኳን ተይው፣ ባይሆን ስጋት በይው እንጂ። ደግሞ ምን ሆንኩልቴ ነው? ደግሞ ምን ሆንኩልቴ ነው? ትንሽ ምን ሆንኩልቴ ነው? ተነሽ። ምን ልትሆኚ ነው? ምን ልትሆኚ ነው? ምን ሆንኩልቴ? እማዬ ምን አደረኩሽ? ድረሽልኝ እንዴ እንዴ አይደለም አይደለም ማነው እንዴ ተላምሻቷል እንደሷ አይደለም አንቺ
አንተ ቢላዋን ተቀበላት፣ ቢላዋን ተቀበላት፣ አንተ ቢላዋን ተቀበላት። ትርሲት እንደሷ እንዳይመስል ተረጋጋ። ምኑ ያዛት እንዴት ትርሲት እንዴ ውሃ አምጣ እስኪ። አይዞሽ አይዞሽ ትርሲት። ኢየሱስ ክርስቶስ ምን አይነት ነገር ነው? ውሸቷን እኮ ውሸት እኮ ምን አልክ? አንተም እንደዛ አልክ? አቶ ስሞን አቤት። ለጥያቄ ፖሊስ ጣቢያ ስለሚፈለጉ አሁን እንሂድ። ምን አድርጌ ነው? በህግ ስለምትፈልገው እናንተ የሕክምና እርዳታ ስለሚያስፈልጋት አቅራቢያችሁ ወዳለ ክሊኒክ ውሰዷት። ስትፈለጉ ትመጣላችሁ። አንተ ግን ወደ ሕግ ትፈልጋለህ እንዴ? ምን አድርጌ ነው የሚሄደው? ቆይ ምን አድርጌ ነው? እኔ ምን አድርጌ ነው? እኔ ምንም እኮ ያደረኩት ነገር የለም። እኔ ምንም ያደረኩት እኮ ነገር የለም። እባክህ እንዴ! ይኸው ባለቤቴ እኮ ተቆርጣለች አይደል? በህግ ይፈልጋል። አይቻልም። እኔ ምንም ያደረኩት ነገር የለም። ይኸው ባለቤቴ እኮ ታማ የለም እንዴ? አይቻልም። እሱ በሕክምና ምን ነው? ኧረ እባካችሁ አንቺን የነካሁሽ? እሺ ወይ ባለቤቴ አይቻልም። አይቻልም። በቃ ተኩ ከአንተ በኋላ እኮ መንፈሳዊ ያልሆኑ መጽሔቶች እያራገቡት ነው። ተኩ መንፈሳዊ ያልሆኑ መጽሔቶች እኮ ከአንተ በኋላ እኮ እያራገቡት ነው። አዲስ ምንም ሆነ ነው ማለባው ወዳጅ አንተ ቸርች በዚህ እንደው ስድ እንደዚህ ትታመስ ታመነ እኮ ነው እኮ የሚነግረኝ። ምናልባት የአጋጣሚ ጥሩ ዕድል ይዞ ሊመጣ ይችላል። ምን አልክ? አሪፍ ነው። ወይዘሮ ትርሲት ከመጀመሪያ ጀምሮ ስትናገር የነበረውን ነገር ሰምቼሻለሁ። ኦልሬዲ ይሄን ነገር ደግሞ ህግ የያዘው ነገር ነው።
ህጉ ራሱ ወንጀለኛ ነው ካላለው እኛ ወንጀለኛ ነው ማለት አንችልም። ቤተክርስቲያን ደግሞ የተሰጣት መብት ማጋባት እንጂ የማፋታት ስልጣን አልተሰጣትም። በመጽሐፍ ቅዱስ ውስጥ ስናይ በብሉይ ኪዳንም ሆነ በአዲስ ኪዳን ከህግ በፊት ሆነ ከህግ በኋላ እግዚአብሔር መፋታትን እጠላለሁ ያለ እንደገና ደግሞ መፋታትን እወዳለሁ ወይም መፋታትን እፈቅዳለሁ አላለም። በብሉይ ኪዳን አንዳንድ ቅዱሳን ሰዎች እንኳን ሚስቶቻቸውን ፈተው ሌላ ሰው ሲያገቡ የእግዚአብሔር ፈቃድ እግዚአብሔር ከነሱ ፈቃድ ጋር ተስማምቶ ወይም የነሱን ሐሳብ ደግፎ ሳይሆን እግዚአብሔር ሐሳቡን በምህረቱ በቸርነቱ የራሱን ፈቃድ በዛ ውስጥ ያደርጋል እንጂ ከነሱ ሐሳብ ጋር ተስማምቶ ነው ማለት አይደለም። ነምል አንድ ጥያቄ አለ። ምን? ባል ሚስት ደግሞ ባሏን የምትፈታበት ምንም ምክንያት የለም ነው የምትለው? አዎ። እንዴት? ኢየሱስ ወደ መጀመሪያ ወደ ዘፍጥረት ሐሳብ ወሰዳቸው። ከውድቀት በፊት ስላለው ወደ እግዚአብሔር ሐሳብ አነሳና ሰው ሲያገባ እናትና አባቱን ትቶ ወደሚገባበት ተቋም እንጂ ስለሚወጣበት ተቋም አልተናገረም። ቀጠለና አንድ ስጋ ናቸው አለ። አንድ ስጋ ደግሞ አይለይም። ለምን ካልሽ ሁለት ስላልሆነ። ቀጠለና እግዚአብሔር ያጣመረውን ሰው አይለየው አለ እንጂ ሰው ይለያየዋል አለ። ዘዳግም 24 1-3 ላይ ሙሴ ይህንን የተናገረው ስለ ልባቸው ጥንካሬና እልከኝነት ነው እንጂ የእግዚአብሔር ፈቃድ ሆኖ አይደለም። በጎረቤቶቻቸው አገር ያለውን የዚያን ዘመን ልማድ ተከትሎ ያደረገ እንጂ የእግዚአብሔር ፈቃድ ወይም ሐሳብ ሆኖ አይደለም። ምክንያቱም እግዚአብሔር መፋታትን እጠላለሁ ብሏል። ኢየሱስም ደግሞ የወሰዳቸው ወደ መጀመሪያው ትዳር ወደ ተመሰረተበት ወደ እግዚአብሔር ፈቃድ ነው። እናንተ መነጋገር ትችላላችሁ። እሺ እንግዲህ እኔ ያው ቤተክርስቲያን ነው ከየኝ የመጣሁት። አንተም ሰው ነህና ድርጊቱን ፈጽመህ ከሆነ ይቅርታ ጠይቀህ ንስሐ ግባ። ቤተክርስቲያን በጉዳዩ ትግባና ነገሩ እንዲቀል። አንተም እንደዚህ ትሆኛለህ። ፓም 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 ዲስ ኢዝ ስቴፕ። እንዴት ናችሁ ተከታታዮቼ? ሰላም ነው? ሰላም ነው? ሁሉ ነገር አሪፍ ነው? እንዴት ነው? ኦኬ ኦኬ። ምንድን ነው? ይቅርታ፣ ሄሎ፣ ይቅርታ፣ አንዴ ላይቭ ላይ ነኝ። ስጨርስ ደውልላለሁ። ሶሪ ተመልካቾቼ፣ እንግዲህ አንዳንድ ጊዜ እንደዚህ አይነት ነገር ይገጥማል። እንግዲህ ምንድነው ተመልካቾቼ፣ ካለፈው የቀጠለውን ጉዳይ ሳነሳ የእምነት ጉዳይም ቢሆን ጥሩና አንገብጋቢ ጮማ ርዕስ ነው። የግሌን ሐሳብ እዚህ ላይ ብሰጥ ደስ ይለኛል። በትንቢተ ኢሱ ላይ በትንቢተ ኤርሚ እና በሶፊ እንደዚሁም ደግሞ በአዲስ ኪዳንም በዚህ ጉዳይ ገለጻ የሰጠ ጆንም ገለጻ የሰጠበት ሁኔታ አለ። አዎ እነሱ ገለጻ የሰጡበት ሐሳብ ነው። ይቅርታ አንድ አስተያየት ሰጪ በኮሜንት ላይ የሰጠውን ላንብብላችሁ። ለምንድነው ትንቢተ ኢሳያስ፣ ትንቢተ ኤርሚያስ፣ ትንቢተ ሶፎንያስ ወይም ሐዋርያው ወይም ወንጌላዊ ዮሐንስ ብለህ የማትጠራው? እነዚህ የእግዚአብሔር አገልጋዮችና ባሪያዎች ናቸው እንጂ ባልንጀሮች አይደሉም የሚል ሐሳብ ነው ያካፈለኝ። እንግዲህ ምን ታደርጉታላችሁ? ኦልሬዲ እኔ እንደ ፍሬንዶቼ ቆጥሬ ሳይሆን ዴይ ቱ ዴይ በማነበው በመጽሐፍ ውስጥ ስላሉ በዚህ ምክንያት ነው። አምሶሪ እኔ ከፖዘቲቭ ተነስቼ ነው ይህን ያደረግኩት። አንዳንድ አሉ እንግዲህ የማንሽ አካብዴ ስራዬ ላይ ውሃ ልቸልሽ ታስቢያለሽ? ይኸውልሽ ትቦለኪያለሽ። ኧረ እንደው ጌታው ይህን ሰው ተመልከተው፣ የጤናው አይመስለኝም።
ቀና ብለህ ማየት ያልቻልከው የሰራው ኃጢአት ስለከበደ ነው አይደል? እርሲት አንቺ እንኳን እንዳሰብሽው አድርጌ ቢሆን እንዲህ ልትይኝ አይገባም ነበር። በጣም አትቅለስለስ እንዴ! የሚገርም እኮ ዛሬ የመጣሁት በጣም ስላሳፈርከኝ፣ ከዚህ በኋላ ደግሞ ደግሜ አይንህን ማየት እንደማልፈልግ ነገር ነው የመጣሁት። ሂጂ ሰፋር በጣም ተሰፋር። ምንድነው ዛሬ ዲጄው የለም እንዴ? አመት ፈቃድ ላይ ነች ማለት ነው አይደል? ኧረ ታሞ ነው። ምን አመመው? ጃርዲያ ነው አይደል? አው እናንተን ጃሪ ይመታችኋል፣ እናንተ አዝናችሁ ትረግሟቸዋላችሁ። እናንተ ርግማን ጃርዲያ ሲዛችኋል። ኧረ ብራዘር ነው። ብራዘር ነው? ወይኔ ብራዘር ነው እንዴ? ዘልዝዬ እኮ ቋንጣዋን ልሰቅላት ነበር። ኧረ ጣጣ የለውም አታካብሽ። እሱማ እኔም ለጨዌው ብዬ ነው ብሮዬ። ይመችሽ። ብራዘር ያርግልሽ ወንድምሽ ማለት ብራዘር ማለት የማይጠፋ ዘር ማለት ነው። ይገርማል። አንዳንድ ጊዜ እንደዚህ አይነት ነገሮችን ከየትኛው የአእምሮዬ ክፍል እንደማፈልቃቸው እኔ ራሴ አላውቅም። ብቻ ዝም ብሎ ይገለጡልኛል። you know this is tip like share follow subscribe bro። እሺ ሰብስክራይብ አድርገሃለሁ። ግን ብራዘር ያልከኝ እንግሊሽ በአማርኛ መሆኑ ነው? እንደዛ ነው እንደዛ። ግን የሆነ ቦታ የማውቅ መሰለኝ። እኔን የማውቅ ሰው ይኖራል? ስልክ ፒሲ የሌለው ወይም ዩቲዩብ የማያይ ሰው ነው። ከባድ ሚዛን ሰው እኮ ነው አጠገብ ያለው። ቀልዳለህ? ግቢ ሙዬ። ወይኔ ወይኔ ወይኔ! እንዴት አባሽ ነው የምታምሪው አንቺ! እርግጠኛ ነኝ አንቺ ከዚህ ምድር አይደለሽም፣ ወይ ከማርስ ወይ ከጁፒተር። አቤት አቤት! መላእክት ስንት ቀን ፈጅቶባቸው ይሆን አንቺን ለመፍጠር። ነይ ግቢ የኔ ቆንጆ። ሰው የታል? ሰው የለውም እኮ። ምን ለማለት ፈልገሽ ነው? እንኳን ይቺ ሚኒባስ አዳምና ሔዋን ብቻቸውን ሆነው እኮ ነው ምድር ትፍ ብላ ሞልታ እስክትፈስ የሞሏት። እጅ 12 ሰው ነኝና አንቺ ከገባን ትሞል። ደግሞ ግቢ። አንተ ዩቲዩበሩ ቲፕ አይደለህም እንዴ? በእድሜ ከስት የምታንስ ሴት ጋር እንደዚህ መጀናጀን አይደብርም? ያውም ታክሲ ላይ። ልክ እኮ ነው። ሁሉም ነገር በጅንጀና ይጀመራል፣ በጅን ይደምቃል ማታ ላይ። ከዛ ጧት ሲነጋ እኔና አንቺ ከጅን የተገኘ አንድ ቆንጆ ልጅ ለዝች ዓለም ዱብ አይ አንተ ደፋ። እኔ እኮ የስንት ታናሽ አንተ ከአባቴ አትበልጥም እንዴ? ማኔ ይዛ ኧረ በእናትሽ እንዴ ማኔ! ኧረ ምን ሆነሽ ነው? ይው 6 ዓመት ከዛ ይበልጣል። የእውነት ተው እባክህ። ምን ይመስላል? 5 ዓመት ከ4 ወር ከ5 ዓመት ከ4 ወር እንዳያልፍሽ። ነይ ተይ፣ ግድ የለሽም። የኔ ጉዳይና የዚህ ሚኒባስ ጉዳይ ተመሳሳይ ነው። አንዴ ከሄድን እናመልጣለን። ነይ ነይ፣ ራስሽ ጉዳይ ደግሞ ማትመጣ ይመስል። ያንተን ሩብ ጸጋ እንኳን የሌላቸው አገልጋዮች ካንተ በኑሮ እንደው ዜምቦልት ቀድሞ መኖሪያ ቤት ሲገዙ፣ የሚቀያየሩት መኪና ሲይዙ፣ ከሀገር ወደ ሀገር ሲዞሩ፣ አንተ ግን ከወር እስከ ወር ማትበቃ ደሞዝ ወርውረልኝ ናራይን ተዞረዋለህ እንዴ? የእግዚአብሔር ባሪያ ልበልህ ወይስ የዚህ አይነቱ ተልካሻ ነገር? እማዬ ምን አደረጉሽ? ድረሽልኝ እንዴ! ሊደና ውሸቷን በፍቶ ውሸት እኮ ተው አይ ቀጠለና
እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችሁትን እንኳን የሚያገባ ያመነዝራል። ኢየሱስ ያለ ዝሙት ምክንያት ስለሚፋቱት የትኛው ምክንያቶች ይናገር ነበር። በሆነው ምክንያት ሚስቱን የሚፈታ አመንዝራ፣ ባሏንም የምትፈታ አመንዝራይት ነው የሚባሉት። እነሱን የሚያገባ አመንዝራ ይሆናል ነው ያለው። ገባ እያየኋችሁ ነው። ሰላም ነው፣ ፒስ ነው። ይመቻችሁ። እንግዲህ ባለፈው ያነሳሁላችሁን ጉዳይ ሳጣራ ባልተብየው ቺት ሳያደርግ እንዳልቀረ ጉዳዩን ደርሼበታለሁ። ይህንን ጉዳይ በሰፊው በሚቀጥለው ፕሮግራሜ ላይ ይዤላችሁ ቀርባለሁ። ቲስ ኢዝ ቲፕ። ላይክ ፎሎ ኮፒ ሊንክ። እሺ ባል ወይም ሚስት በዝሙት ቢወድቁስ? ኢየሱስ ያለ ዝሙት ምክንያት አለ እንጂ በዝሙት ምክንያት አላለም። ምን ማለት ነው ካልሽ ያለ ዝሙት ምክንያት ሚስቶቻቸውን ስለሚፈቱ ምክንያት ተናገረ እንጂ ሰው በዝሙት ቢወድቅ ከሚስቱ ጋር ይፋታል ማለት አይደለም። ጋብቻ ክርስቶስና ቤተክርስቲያን ያላቸው ግንኙነት ከሆነ ቤተክርስቲያን በነውረው ኃጢአት ክርስቶስ ትቷት ሄዳል ማለት ነው አይደለም። ለዚህ ነው ጳውሎስ ይህ ምስጢር ያለ ጥርጥር ታላቅ ነው ያለው። በተጨማሪም ኢየሱስ ያለ ዝሙት ምክንያት ያለው በዚህ ክፍል ስለ ሙሴ ሕግ አንስተው ስለጠየቁት ነው። በሙሴ ሕግ ማንም ሰው ዝሙት ቢፈጽም ዘሌዋውያን ምዕራፍ 20 ቁጥር 10 ላይ አመንዝራይቱ አመንዝራው እንደ ሕጉ ስለሚሞቱ፣ በአዲስ ኪዳን ደግሞ ሰውየው ይሙት የሚል ሕግ የለም። ንስሐ ገብቶ መንገዱን ካስተካከለ መቀጠል እንጂ እንደገና ያችን ፈቶ ሌላውን ሰው አመንዝራ ማድረግ የለበትም። ሴሰኞችንና አመንዝሮችን እግዚአብሔር ይፈርድባቸዋል ነው የሚለው ዕብራውያን 13 ቁጥር 14 ላይ። እንዴት ነህ? የወንጌላዊን ዜና ሰርተዋል እንዴ? በመጽሔት እያራገቡት እንደሆነ ሰምቻለሁ። እኔም አንዲት ሞንዳላ ጋር ለመሄድ ታክሲ እየጠበቅኩ ነው። እኔ ምን አብርሽ 800,000 ሰብስክራይብ ያለው ሰው በታክሲ ይሄዳል እንዴ? ኧረ ፉተታ፣ ኧረ ቲራ፣ እነዚህ ዩቲዩብ ላይ ሪፖርት ከሚያደርጉብኝ ሰዎች በምን ተለየሽ? ይገርማል። የፓርላማ አባላት ሁሉ እኮ ናቸው ሰብስክራይብ የሚያደርጉኝ እኔን። አንተ ስማ፣ ከባድ ሚዛን ጋር እያወራሽ መሆኑን የረሳሽው ይመስለኛል። ረሳሽው እንዴ? ለምቀኛ ዩቲዩበር ሁላ መኪናዬ ጋራዥ ገብታለች። ፒሪሪም ይኸውልህ፣ አንድ ሰብስክራይበር ላይክ አድርጋኛለች። ቆይ ኮሜንት ላደርጋት ነው። አንዴ መልሼ እደውልልሃለሁ። ላይፍ እየገባሁ ነው። ቻው። ባልሽ ይህ ምን እንደሚያደርግ ወይኔ ጉዴ! ኧረ ተበላሽቷል። በስመ አብ ጉድ እኮ ነው። እሱም ብሎ ክርስቲያን ደግሞ ከመጋረጃ ጀርባ ያለው ነገር ለአንተ የተሰወረ አይደለም። ሁሉንም ነገር ታውቆ
ቤተ ክርስቲያን መሆኑ ያንተ ስም በእኔ የተነሳ መሰደብ የለበትም ጌታ። እባክህ ጌታ ቦቸራ ምን ነው? አረ ሹፈው ሹፈው። አረ ይሄ ደፋሪ የሚጸልየውን ጸሎት እየሰማሁ ነው። ይሄ ኢየሱስ ስንቱን ጉድ ችሏል። እና ለዚህ ነው የምትቀሰቅሰኝ? አንተ አላህ አይደል እንደ የስንቱን ቤት አስደንብረ ዘርፈ ስለ ሰው የምታወራው? አንተ ራስህ ኢየሱስ ከተሸከማቸው ጉዳዮች አንዱ አንተ ነህ። ደግመህ እንዳትቀሰቅሰኝ። የስምዖንን ልብስ አምጪ። እሺ ምንድን ነው? ኮንዶም? ምን ሆነሽ ነው ማሚ? ወይ ኮንዶም ይዞ ይኸው ሱሪ ውስጥ አገኘ። አዎ ከኪሱ ውስጥ። ኧረ ምን ይሻለዋል? እማዬ እኔ አላውቅልሽም። በቃ እማዬ ተረጋጊ። በቃ ተረጋጊ። ተረጋጊ። ቦቼ ልጁን መድፈር አንሶት መጽሐፍ ቅዱስን ማንበብ ሌላ ድፍረት አይመስልህም? ልጁን መድፈሩ ሳያንሰው እግዚአብሔርን መዳፈሩ። ባለፈው ጊዜ ቄሱ ሲያስተምሩ ሰምቻለሁ ልበል። የሶዶምና የጎመራ ህዝቦች ከሰማይ የወረዱትን መላእክት ሊዳፈሩ ሲሞክሩ እግዚአብሔር ከሰማይ እሳት አውርዶ በላቸዋል። እንደዛ ሲናገሩ ሲያስተምሩ የሰማው መሰለኝ። እሺ ምንድን ነው ታዲያ ስለ መለያየት የእግዚአብሔር ቃል የሚነግረን? በአንደኛ ቆሮንቶስ ምዕራፍ 7 ከ10 እስከ 11 ሚስት ከባሏ አትለይ፣ ብትለይ ግን ምናልባት የሚያለያያት ነገር ቢፈጠር እንኳን ሳታገባ ትኑር አሊያም ትታረቅ ነው የሚለው። ይሄ ደግሞ ለሴቷ ብቻ አይደለም ለወንዱም ነው። ስለዚህ በአዲስ ኪዳን ፍቺ አልተፈቀደም። ባል ወደ ሚስት ሌላ ማግባት የሚችሉት ባል ወይም ሚስት ከሞተች በኋላ ነው። ሮሜ 7 ከ1 እስከ 17 ፓስተር እንዴት ነው የምታስቡትኝ? ይሄ ሰውዬ እኮ አንድ ግለሰብ እኮ አይደለም፣ ቤተክርስቲያንን ወክሎ አይደለ እንደ የቆመው አይደለም። ጌታን በሚያውቁ ሰዎች ዘንድ ይቅርና ጌታን በማያውቁ ሰዎች ዘንድ እኮ ታዋቂ ሰው ነው። አንድ ግለሰብ እኮ አይደለም እየተሰደበ ያለው፣ ቤተክርስቲያን ነች የምትሰደበው። እንዴት ነው የምታስቡትኝ? አንድ እርምጃ ሊወሰድበት ይገባል። እናንተ መንፈሳውያን ሰዎች የደካማውን ሸክም ተሸከሙ፣ አንተም እንዳትፈተን ራስህን ጠብቅ። ታዲያ ከጨለማ ህይወት ወደሚደነቅ ብርሃን ጌታን እንድትቀበይ ከስራት ነፃ ወጣሽ እሱ አይደል እንዴ? እዚህ ደረስሽበት ደረጃ እኮ የደረስሽው እሱ በጸለይ ሊጻሎት ነው። ይሄ ይረሳል።
እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ይመስገን። እሺ ጌታ ያክብርህ። በጣም ነው የማመሰግነው። እሺ ከንንዬ ጋር እመጣለሁ። ነገሩን ታስረጃለሽ ብለሽ እንጂ እኮ ኮንፈረንስ ልትጋብዥኝ አይደለም። ቆይ ረጋ በይ። አሁን ፕሮግራሙ ይጀምራል። ተረጋጊ። አሁን ይጀምራል እባክሽ። እግዚአብሔርን እናመሰግናለን። ቅዱሳን ዛሬ ስለምን ተሰበሰብን አውቃላችሁ? ወደ ዋና ነገራችን ከመግባታችን በፊት ቅድሚያ እንድንጸልይ እፈልጋለሁ። በጸሎት መንፈስ ሆኜ እግዚአብሔር ቃል አንድ ቦታ ነባለሁ። መጽሐፍ ቅዱስ ሲናገር የመንፈስን አንድነት ለመጠበቅ ትጉ፣ የመንፈስን አንድነት ለመጠበቅ ትጉ። ምክንያቱም የመንፈስ አንድነት ባልተጠበቀበት ቦታ ሁሉ ጠላት ባገኘው አጋጣሚ ገብቶ ቅዱሳንን አታክ ሊያደርጋቸው ይችላል። ስለዚህ ይህንን እየተቃወምን እንጸልያለን። እንደዚህ በጸሎት መንፈስ ሆኜ እግዚአብሔር ያሳየኝ ነገር ምንድን ነው? በቤተ ክርስቲያን ላይ የተዘረጋ ረጅም መረስ የቤተ ክርስቲያንን ኢሜጅ ሊያበላሽ የቤተ ክርስቲያንን ቋንቋ ሊደበላለቅ የወጣ መንፈስ እንዳለ እግዚአብሔር በመንፈስ ያሳየን። ስለዚህ ይህን መንፈስ እስቲ እየተቃወምን እንጸልያለን። አይድረስና በርሳለን በናት አንተ ክፉ መንፈስ ላይ በናዝሬት ጌታ በኢየሱስ ክርስቶስ አሜን። በኢየሱስ ክርስቶስ የእባቡን በር የከሸፈ በቤተ ክርስቲያን ላይ የተዘረጋ አሁን ይወድቃል። በኢየሱስ ክርስቶስ ጩኸ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ምን አሰጣ ጩኸ ምንድን ነው? ኮንዶም ምን ሆነሽ ነው ማሚ? ይባልሽ ይህ ምን እንደሚያደርግ ወይኔ ጉዴ! በኢየሱስ ክርስቶስ ምን አሰጣ በኢየሱስ ክርስቶስ ምን አሰጣ በኢየሱስ ክርስቶስ ምን አሰጣ በኢየሱስ ክርስቶስ ምን አሰጣ ተወጋ በጌታ በኢየሱስ ክርስቶስ በኢየሱስ ክርስቶስ ማዛለው ነፍሷን በል በኢየሱስ ክርስቶስ ነፍሷን በል በኢየሱስ ክርስቶስ መንፈሷን በል በኢየሱስ ክርስቶስ መንፈሷን ሁለንተናዋን በል በኢየሱስ ክርስቶስ ለቅቄ በል በኢየሱስ ክርስቶስ ላልመለስ ለእግዚአብሔር ክብር እየሰጠው በል በኢየሱስ ክርስቶስ ለእግዚአብሔር ክብር እየሰጠው አንድ ጊዜ ጮኬ ወጣለሁ በል በኢየሱስ እግዚአብሔር ክብር እየሰጠው አንድ ጊዜ ጩህና ወጣ በኢየሱስ ክርስቶስ አሁን የምትሰጪ መረጃ እኮ እኔ ያላጠፋን ሰው ስም አጥፍቷል ብዬ በህግ ፊት ከስሻለሁ ነው የምትይኝ? አዎ ኢንስፔክተር፣ የንጹህ እግዚአብሔርን ሰው ህይወት አመሰቃቅያለሁ። ለትዳሩም ትልቅ ችግር ፈጥሬበታለሁ። ይህን ቃልሽን ፍርድ ቤት ችሎት ላይ ትሰጫለሽ። ዛሬ የካቲት 9 በዋለው ችሎት ከሳሽ ኑንያት ከለከለኝ በስምዖን ፈረደልኝ ላይ ከፍቶት ስለነበረው ክስ የተሰጠ ውሳኔ። ወይዘሪት ኑንያት ከለከለኝ
ይህንን ክስ በአቶ ስምዖን ፈረደልኝ ላይ ከከፈቱ ጀምሮ የነበረው ሂደት ሁሉ የሐሰት ውንጀላ መሆኑን ራሳቸው ከሳሽ ወይዘሪት ኑንያት በፍርድ ቤቱ ችሎት ላይ በመናገራቸውና ጉዳዩም ለፍርድ ቤቱ በማብራራታቸው ይህም ጉዳይ ያለምንም ተጽዕኖና የጤና ችግር መሆኑን ፍርድ ቤቱ በማረጋገጡ አቶ ስምዖን ፈረደልኝ በነፃ እንዲለቀቁ ፍርድ ቤቱ ወስኗል። የክሱ መዝገብ ተዘግቶ ወደ መዝገብ ቤት ይላክ፣ ይግባኝ የተጠበቀ ነው። ይቅርታ አድርግልኝ። በእነዚህ ወንድሞች ፊት ይቅርታ እንፈልጋለን። ይቅርታ እንድታደርግልኝ። በቃ ግድ የለም ተነሽ። ሁሉም ነገር አለፈ። በቃ ይቅር ብዬሻለሁ። ጀርባን ያለን ነገር ወደ ብርሃን እሱ ያወጣል እግዚአብሔር ከመጋረጃው ጀርባን ያለን ነገር ወደ ብርሃን እሱ ያወጣል ድብቅ ነገር የጨለማ ይገለጣል በዚህ ሻማ ያዘን ሌሊት እንዳይረዝም ጌታ እግዚአብሔር ይነሳልን። ምስቅልቅል ቢያረግም የጻድቁን መንገድ ምክንያቶች ተጠቅሞ ሀሳቡን ቢነግር የቅኖችም ጌታ እግዚአብሔርም ያያል ጨለማውን ገፎ ብርሃንም ያወጣል። ያለቀ መሰለ የተቆረጠውን መቀጠል ይችላል ጌታ ይሳነው። ሰይጣን ቢያበላሽም በስውር ስራውን ኢየሱስ ሲገኝበት መጣ የጠፋው። ነገርም ቢሄድ ወደ ግራ መስመሩን ለቆ ያለ ስፍራ ወደ ቦታውም ስፍራ ሲዞር ጠጋኝ አበጂ ቃሉን አዞ መጋረጃ ለሰው ነው እንጂ ለእርሱ የለ ውቅያኖስ ጥልቅ ያያል ለእርሱ ዓይን ድብቅ የለ ለእርሱ ዓይን ስውር የለ ለእርሱ ዓይን ገደብ የለ ለእርሱ ዓይን ወሰን የለ ለእርሱ ዓይን ድብቅ የለ ለእርሱ ዓይን ስውር የለ ከመጋረጃው ጀርባን ያለን ነገር ወደ ብርሃን እሱ ያወጣል እግዚአብሔር ድብቅ ነገር የጨለማ ይገለጣል
ምን አይነት ዘመን ውስጥ ደረሰ? ሴት ልጅ ወንድ ልጅ እንዲህ ቤተ ክርስቲያን ውስጥ ታየዋለች? ወይ ጉድ! 8ኛው ሺህ አለፈ ማለት ነው። ኧረ ጌታ ሆይ ቤት ውስጥ ምን አይነት ጉድ ነው እየሆነ ያለው? ጌታ ሆይ ይህንን ሰው ከክፉና ከአጉል ልምምዱ መልሰው እባክህ። አንተ ሰውየው ምንም በማያውቀው ስንዘለዘለውና ስናበሻቅጠው አይገርምህ? አየህ፣ እኛ ሰዎች ስንባል ለፍርድ እንቸኩላለን። ፍርድ ቤት እንኳን ውሳኔ ባልሰጠበት ነገር ላይ የውሳኔ ሰጪ ወንበር ላይ ተቀምጠን የማናውቀውን ነገር እንቀባጥ። ረጅም ጊዜ ሆነን እኮ ተጠፋፋን። ምንድን ነው? በጣም ተጠፋፋን። ጠፋህ አንተም። ምን ላድርግ ብለህ ነው? እኔ ትንሽ ስራ ያዘኝ። ኦኬ ኦኬ። ምን እያነበብክ ነው? ይሄ ያ እንጀራ ልጁን ሊደፍር ሲል እጅ ከፍንጅ ተያዘ ተብሎ መጽሔት ላይ ወጣው የወንጌላዊ ታሪክ። ቆይ እሱ ታሪክ እንዴት ነበር? ማን ነበር ያወራልኝ? የሆነ ሰው ስለ እሱ ታሪክ ያጫወተኝ ይመስለኛል። ግን እሺ ቆይ መጨረሻው ምን ሆነ? ለካ ቤተክርስቲያን ለሁለት ጎራ ከፍሎ ነበር አሉ። ርኩስ መንፈስ እንደዛ ሲያደርጋት የነበረው አልገባኝም። በእሷ ላይ የነበረው ከስንፈራት ሲበጠብጥ የነበረው ቤተክርስቲያን ልጁንም ያዋረደው በእሷ ላይ የነበረው መንፈስ ወንጌላዊ
ታዲያ ቆይ ግን እንዴት ግን ሊሆን ቻለ? አንብበዋ ቲ ይኸው እንዴ ኑንያት ደግሞ እዚህ ታሪክ ውስጥ ምን ትሰራለች እንዴ? ዋና ባለ ታሪኳ እሷ አይደለች እንዴ? ዋና ባለ ታሪኳ እሷ እኮ ነች። ታውቃታለህ እንዴ? አዎ አንድ ወቅት አጫውታት ነበር። በስመ አብ ወልደ መንፈስ ቅዱስ። አንተም አክሽን። ሄሎ ኑንዬ፣ እንዴት ነው አብርሽ? እንዴት ነሽ የኔ ፍቅር? በጣም ረበሽኛል። ግን ከዛ በፊት የሆነበት ቦታ ደርሼ ነው የምመጣው። የምን ጉዳይ? እሺ በእናትሽ ጉዳይሽን እንደጨረስሽ ቶሎ ነይልኝ። በጣም ረበሽኛል የኔ ቆንጆ። እሺ አብርሽ፣ እስከዛ በቃ ቻው። እሺ እጠብቅሻለሁ። እሺ ማሪ። ምንድነው እያረክ ያለው አብርሃም? አረ ምንድነው እያረክ ያለው? አረ እግዚአብሔር ወይ እባክህ ይቅር በለኝ አብርሽ። እንደዚህማ መሆን የለብህም እንዴ! በፍጹም ተረጋጋ እንዴ! ይሄ እኮ አንድ ወቅት የተፈጠረ ታሪክ እኮ ነው። እሺ ወንጌላዊ ስምዖን ወንድማችን ተኩላ የሚነግርህና የሚያወራህ ነገር አለና እድሉን ለሱ ልስጥ። እንዴት እንደምናገር ራሱ ጨንቆኛል። አንተና ባለቤት ትርሲት ይቅርታዬን ስለተቀበላችሁኝ ከልብ አመሰግናለሁ። ያው መንፈሴን በጣም ጨንቆኛልና ስለዚህ እንደ ካሳ እንኳን ሳትቆጥሩልኝ ይህንን የ250 ሺህ ብር ቼክ እንድትቀበሉ እግዚአብሔር ፍቅር በጣም ይቅርታችሁን በሚሊዮን መለስ ብርቱ ሆኖ ንፋስ ቢነፍስ በጨለማ ታንኳይቱን ማዕበል ቢያደርግ እንዲሞላ ሚስጥሯን ነበር ወይ ጌርጌሴኖን ሰፈር ተሻግረው እንዳይመጡ ነበር መከላከል። ለወጀብ ማዕበሉ ለእርሱም ማለቅ አለው። ጸጥ በልም ሲለው ጸጥ ማለት ግድ ነው። በጌርጌሴኖን አገር ችግር የፈጠረ ኢየሱስ ሲመጣ ታሪክ ተቀየረ። ከመጋረጃ ጀርባ ድብቅ
ሄሎ ጌታ ይመስገን። አብርሃም ዛሬ ከየት ተገኘ? ከጠፋሁበት እባክሽ ውይ ዛሬ አይመቸኝም፣ ነገ ደውልልኝ። አንዬ እንዴት ነሽ? ደህና ነኝ አብርሽ፣ ጠፋ። ረጅም ጊዜ ሆነን እኮ ከተያየን። አንዳንዴ እኮ ይደወላል። እኔ የምልሽ ሀኒ፣ ዛሬ ፈልጌሽ የመጣሁት ፍጹም የሆነ የአንቺን ይቅርታ አገኛለሁ ብዬ እሱን ተስፋ አድርጌ። እባክሽ ይቅርታ አድርጊልኝ። እኔ አንቺን ይቅርታ ካገኘሁ ሌላ ምንም አልፈልግም። አብርሽ፣ መጀመሪያውን እኮ የትዳሩን በር ከፍተህ የወጣው አንተ ነህ። ተው፣ ይሄ እግዚአብሔርን የሚያስከብር ነገር አይደለም ስለ አይደል እንዴ ጥለህ የወጣኸው? እውነት ነው። ያኔማ ልቤ ሸፍቶ ነበር። በየትኛው የልብ ጆሮዬ ልስማሽ? ግን ሀኒዬ፣ ሁሉንም ኃጢአት ሁሉንም በደሌን ይቅር ብለሽ ትቀበኛለሽ? በአንቺ ላይ በትዳሬ ላይ የማገጥኩትን የበደልኩሽን በደል ሁሉ ትተሽ እንደ በፊቱ ትቀበኛለሽ? አብርሽ፣ እውነት አንተ ተለውጠህ እውነተኛ ንስሐ ከጌታ ጋር አድርግ እንጂ እኔ ማልቀበል ምንም ምክንያት አይኖርም። እኔ እኮ ጌታው ስንቱን ኃጢአት በደሌን ነው ይቅር ብሎ ልጁ ያደረገኝ። እውነት ታዲያ ደግሞ እኮ አንተ ባሌን አብርሽ፣ ይሄ ቲፕ ነው አይደል? ቲፕ ነው። ወይኔ አይገርምም? ለሁለተኛ ሚስቱ ፕሮፖዝ እያደረገ ነው መሰለኝ። ቲፕ ነው። በጣም አሁን ነቀጥ ስልክሽን አውጪ። አብርሽ ተው ተነስ፣ እንዳይገባም ተነስ። ፎሎ አድርጉ። አንቺ በጣም የሚገርም ሰው እኮ ቲፕ ነው። ፎሎ አድርጉት። ላይክ ዋው፣ በእናትሽ ደስ አይልም? በእናትሽ ዞረ ደግሞ አሁን የቅጣት ጊዜን ጨርሼ ልወጣ 1 ሳምንት ነው የቀረኝ። እናቴ ትርሲት ወንጌላዊ ስምዖን ከልባቸው ይቅርታ አድርገውልኛል። መጽሐፍ ቅዱስም ማንበብ ጀምሬያለሁ። ቀሪ ዘመኔን ደግሞ በጌታ ቤት ሀሳቡን እየፈጸምኩ ለመኖር ወስኛለሁ። አብርሽ፣ ራስን ላዘጋጅልኝ። ራት ያቺን መወዳትን ነገር ከራስሽ ጋር አዘጋጅልኝ። አንተ ትቀልዳለህ አይደል? የእውነቴን እኮ ነው። የሚገርም ምሳሌ 6:32 ላይ እንደዚህ የሚል ቃል አለ። ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል ይላል። አቤት ጌታ፣ ለስሜቴ ልጓም ሳላበጅ ሴትን ማጫወት ከሴት ጋር መውደቅ እየመሰለኝ ከማንም ጋር ስወድቅ ፈቃድን ትቼ ዲያብሎስን ሳገለግል ነበር። ለካ ጌታ ሆይ ነፍሴን አድነህ መልሰህ ስለሰጠኸኝ አመሰግናለሁ። ምሕረትህ ብዙ ስለሆነ ዲያብሎስ አመለጥኩ፣ አንገናኝ። ማንም ምንም ለብርሃን የማያስረክብ ጨለማም ሆነ ሌሊት የለም። ትለፋለህ፣ ታስረክባለህ። ከመጋረጃው ጀርባን ያለን ነገር ወደ ብርሃን እሱ ያወጣል እግዚአብሔር። ከመጋረጃው ጀርባን ያለን ነገር ወደ ብርሃን እሱ ያወጣል ወንደሰን አለማየሁ እባላለሁ። እንግዲህ ከአብነት ጋር አብሮ በርካታ ፊልሞች ሰርቻለሁ።
እንግዲህ ከአብነት አንድ ከምወድለት ኳሊቲው አንፃር ለሙያው ያለው ዲሲፕሊን በጣም የምወድለት። አሁን እኛ ትንሽ እንኳን ፊልም ሰራን፣ ትንሽ ነገሮችን ነካካን የምንል ሰዎች ለዲሲፕሊኑ ቀድመን የመገኘት በፕሮግራም ሰዓት እርሌ የመገኘት ችግር አለብን። እሱ ግን ቀድሞ ከ2 እና ከ3 ሰዓት በፊት ነው የሚገኘውና አብዬን አንድ የምወድለት ኳሊቲው እንደ ታዋቂነቱ እንደ ታላቅነቱ ቀድሞ መገኘቱ ነው። ይሄ ነገሩን በጣም ወዳለሁ። ሌላ ሰው ጋር ብዙ አርቲስቶች በእድሜ የሚበልጡት አሉ፣ በልምድም የሚበልጡት አሉ። ግን ይህንን ነገር እነሱ ጋር ይሄን ኳሊቲ ያላገኝ። ስለዚህ አብነት አንዱ የሚያስደንቀኝ ነገሩ ይሄ ነው። ናታሊና ማቲያስ እባላለሁኝ። አቢን ያወቅኩትኝ እዚህ ክሩ ላይ ከመጣሁ ጀምሮ ነው። ለመጀመሪያ ጊዜ የተዋወቅ ነው የመጨረሻ በራሪ ወረቀትን ፊልም ስንሰራ ነበርና አቢን እኔ እንጃ በጣም መልካም አባት ብዬ ገልጸዋለሁ። ምክንያቱም የአንዳንድ የአርት ሰዎች ራሳቸውን የመኮፈስ ወይም ደግሞ የሚያውቁትን ነገር አለማጋራት ባህሪ ያለባቸው ተወሰኑትንም ስለምግባባቸው፣ አብነት ላይ ግን ይህንን ነገር አላየሁበት። ወንድም በርናባስ አብዲሳ እባላለሁ። አብረን እንሰራ ከነበሩ ወንድምና እህቶች ውስጥ በጣም የምንቀራረበው እህት ዲቦራ የምትባል በጣም እህታችን የነበረች እንደውም ታላቃችንና በብዙ ነገር ምሳሌያችን የነበረው አብነት ከመሀከላችን ያው በሞት መለየታቸው በጣም አሳዛኝ ጉዳይ። ጸጋይ ብዛ ኢሳያስ እባላለሁ። በበኩራት ህብረት አገለግላለሁ። እንዲሁም ደግሞ በበኩራት ህብረት ወንድማችን አብነት ሲያገለግል ቆይቷል። ከመንፈሳዊ ፊልሞች ባሻገር ደግሞ በዓለማዊ ፊልም ኢንዱስትሪ የራሱን ትልቅ የሆነ አስተዋጽኦ ያበረከተ ሰው ነው። ግሩም አለማየሁ እባላለሁ። የካሜራማንና የፊልም ኤዲተር ነኝ። ከወንድማችን አርቲስት አብነት ጋር የምንተዋወቀው እነዚህን ፊልሞች ስንሰራ ነው። በእነዚህ ፊልሞች ረጅም ጊዜ እንተዋወቃለን። ሌላው አብዬ ከሙያው ባሻገር እንግዲህ የደለበ እውቀትና ሙያ አለ። የደለበ እውቀትና ሙያ ኖሮት ለዳይሬክተሮች የማያስቸግር ነው። አሁን ብዙ ጊዜ አንድ ሰው እውቀት ሲኖረው በሙያው ኤክስፒሪየንስድ ሲሆን ሌሎቹ ዳይሬክት እንዲያደርጉት ይቸገራል፣ ወይም ደግሞ ራሱን የሚያስቀምጥበት ከፍታ አለ። አብነት ግን እንደ ልጅ እንዳዘዝከው በሙያው በእውቀቱ በቲያትሩ የደለበ እውቀት አለ። እኛን ከኛ በተሻለ ዳይሬክት ማድረግ የሚችል ነው። ግን ለሙያው ወይም ደግሞ ለሌሎቹ ያለውን አክብሮት በጣም ማደንቅለት ነገር ነው። በተገናኘን አጋጣሚ ወይም ደግሞ ለቀረጻ በተገናኘን አጋጣሚዎች ካለውን ልምድ ያካፍለን ነበረ። እኔንም ጓደኛዬንም ዲቦራን ያካፍለን ነበርና የሚያውቀውን ነገር ካለመሰሰት የሚሰጥ ሰው ነው አብነት። በዛች በአጭር ጊዜ ውስጥ ካለመሰሰት አካፍሎናል። የአርት ሰው መሆን ፊልም መስራት ምን ያህል ዋጋ እንደሚያስከፍል መስራት መቻልን ብቻ ሳይሆን ሆኖ መስራትንም እንድንሆን እንድንሰራ ሆነን አስመስለን ሳይሆን ሆነን እንድንሰራ ይነግረን ነበርና አቢ እወድሃለሁ። አብነት አባስቶ የመስራት ነው። አንድ ሹቲንግ ስክሪፕት ላይ ተውኔቱ የሚያሳየው ሰውየው እያገለገለ ድምፅ አልባ የሆነ ቀረጻ ነው የምንቀርጸው፣ ግን የሚተውንበት ፓርት መድረክ ላይ እያገለገለ ነው እና ምንም የጻፍነው ስክሪፕት ላይ የለም። እሱ ግን ካተዋወኑና መድረክ ላይ ካቀረበው ነገር የተነሳ ኤዲቲንግ ስንሰራለት ሹቲንግ ስክሪፕት ውስጥ ይሄ ንግግሩ እንዲገባ አድርገነዋል። ምን ማለት ነው? የሰጠውን ነገር አባስቶ ማንም ሰባኪ ጎበዝ ተናጋሪ የማይናገረውን ስብከት አድርጎ በመጨረሻው በራሪ ወረቀት ላይ ሲገልጽ እናየዋለን እና ያ ነገር የሚገርማችሁ ሁለቱ የኪስ ቦርሳዎችን ፊልም ስሰራ ስክሪፕቱን ስጽፍ ያንን እያሰብኩ ነበር የጻፍኩት። ከዛ እንደ አጋጣሚ ደግሞ ተወነው ይህንንም ፊልም። ስለዚህ ተውኔቱም ላይ አንድ አይነት ነገር አገኘሁበት ከአብነት ማለት ነው እና የሰጠውን ነገር ደርቦ አተልቆ አባስቶ ስንዴ ሰጥተው ዳቦ አርጎ የማምጣት ስጋ ሰጥተው ስጋ ቤት አርጎ ተለቅ አርጎ የማቅረብ ነገር አቅም አለበትና ይህንን እንዳደንቀው ከሚያደርገኝ ነገር መካከል ነው። አያችሁ አንድ አባካኝ እምነትን የሚጠላ ንጉሥ ነበር።
በአባካኞች ላይ በጣም ጨካኝ የነበረ ንጉሥ ነበር እና አንድ ጊዜ በእጁ ውድ የሆነ ሉል ይዞ መጣና ከባለሟሎቹ ለአንደኛው እንካ ይህን ሉል ውሰድና ፍጭት አድርገህ አድቅቀህ ለነፋስ በትነዋል እና ያም ባለሟል ንጉሥ ሆይ አንተ አባካኞችን እንደማትወድ አውቃለሁ፣ እንደምጠላ አውቃለሁ። ይህን ሉል በምንም አይነት ፈጭቼ ልበትነው አልችልም አለ። ሁለተኛውንም እንደዛው አለ። ሁለተኛውም እንደዛው ንጉሥ ሆይ አባካኝነት እንደምጠላ አውቃለሁ፣ ይህን ነገር አላደርገውም አለ። አንደኛው ግን ሶስተኛው ባለሟል ግን ተቀበለው ሉሉን ከተቀበለው በኋላ አይናቸው እያየ ድቅቅ አደረገ፣ ፈጨና ለአየር በተነ። በዚህን ሰዓት ሁለቱ ባለሟሎች ይሄ ባለሟል ምን ነካው? ንጉሱ አባካኝነት እንደሚጠላ ያውቃል፣ ይገልኛል ብሎ እንኳን አይፈራም እያሉ ሲያጉረመርሙ እጁን እያራገፈ ምን ታጉረመርማላችሁ? ከሁሉም በላይ መታዘዝ ይበልጣል። ሳኦል ካለመታዘዙ የተነሳ መንግስቱን አጣ። አርቲስት አብነት በመድረክ ተውኔቱ እንዲሁም ደግሞ በዓለማዊ ፊልሞች ላይ የተለያዩ ብቃቶችን ኖሮት በብቃት የተወጣ ነው እና አርቲስት አብነት በዚህ በመንፈሳዊ ስራው ላይ ሙያውን ለዚህ ለወንጌል አገልግሎት ሰጥቶ እንደተባለውም በታማኝነት የሚያገለግል ወንድማችን ነበረና አርቲስት አብነት በምንሰራበት ጊዜ ዲሲፕሊኑ በጣም የሚገርም ነው። እንደ እውቀቱ አይደለም ማለት ብዙ ፊልሞችን ብዙ ቲያትሮችን እንደ ስም እንዳለው ዝና እንዳለው አይደለም እና አርቲስት አብነት በጣም የሚገርም ስብዕና ያለው አርቲስት ነበረ እና ከኛ ጋር በነበረበት ጊዜ ሁሉ በጣም ድንቅ ብቃት ኖሮት ሙያውን ለወንጌል አገልግሎት የሰጠ አርቲስት ነው። ከአብዬ ጋር እንደ አጋጣሚ 6ቱም ፊልሜ ላይ ሰርቷል። 6ቱም የሰራዋቸው ፊልምና እድለኛ የሆንኩኝ ያህል ይሰማኛል ከእርሱ ጋር በመስራቴ እና በጣም ደግሞ መቀራረብ አለን። ይሄ ፊልም መስራታችን ቤተሰብ አድርጓል እና አንዳንዴ ጠፋ ሲልብኝ ሄድ ብዬም በመሃል ጎብኘት አድርጌው እመጣለሁ። አንድ ሁለቴ እንደውም ታሞ በአካል ሁሉ ተገኝቼም ነበረ እና ስጠፋበት ፍቅር ቀንሳህል ሁሉ ይለኝ ነበር፣ ይቆጣኝም ነበር እና እንደ ታላቅ ወንድምም እንደ ሙያም አጋሪ ነው ማየው እና ከሱ ጋር በመስራቴ ደግሞ እድለኝነት እንዲሰማኝ አድርጎኛልና አብዬ በጣም ወዳለሁ። በዚህ አጋጣሚ ከአብነት ማረሳው አንድ ቲያትር ሊያቀርቡ ሄደው ነበርና ቲያትር ሊያቀርቡ ሄደው እሱ ሲናገር ነው የሰማሁትና እኩይ ገጸ ባህሪ የሚያሳይ ነበረ እና በጣም ስሜት ውስጥ አንዱ ጦር ሜዳ ላይ ነው። ከመግባቱ የተነሳ እኩይ ባህሪ ይዤ ልክ እንደያጓ አይነት ካራክተር ይዞ ነው የሚሰራው እና ሰውየው ሁሉ ሽጉጥ አውጥቶ ሊገለው እንደገና ነው ተለምኖ ወንድም ያረ ይሄ ፊልም ነው እውነተኛ አይደለም ተብሎ ሽጉጡን ሁሉ ቃታ ሁሉ የተመለሰው እና ለተውኔት ሲል ለፊልም ሲል ይህንን አይነት ሙሉ ዋጋ የከፈለ አርቲስትና ባለሙያ ነው እና አብዬን እንዲገልጸዋለሁ። ቀሲስ መንግስት ፒያኖ ብዬ ነው ያስተዋወቁ። ሻለቃ ፒያኖ አንተ ጥሩ ሰው ብሎ ሄዶ ላው ላይ ተበታ የታቀኛለ ገፈት ነው ያብዱ ለካ ቁጭ ብሎ ታሪኩን ስለተከታተለ የታበረ ሳቸውን ያታድሉ ብሎ ለካ ተነዶ ያኛው ደግሞ ሻለቃ ፒያኖ ብሎ ሲጠመጠምብኝ ያዘኛው ላይ ሲጠመጠም እኔ ታቀኛለ ምናምን ብሎ ገፈት ነው ይገፈትራ እኔ ያሉላ ብብቴ ድረስ ገብታቸዋል። እጃቸውን ጠፍርብኝ ልክ መጥተው አጃቢዎቻቸው ሲይዙ እኔ መንጭቄ በዓለም ፖለቲካ ምናምን ምላቸዋል። መንጭቅ አድርጌ በዓለም ፖለቲካ ብልክ አለና እንትኑ ነው የታየኝ። ከታችሁታል ማለት ነው። በመጨረሻም የአብነትን አድናቂዎች፣ ወዳጆች፣ ቤተሰቦቹ፣ ዘመዶቹ ሁላ እግዚአብሔር መጽናናቱን ይስጣችሁ እንላለን። አብዬ እንወዳለን። ነፍስ በገነት በሰላም ትረፍልን። አሁን ወደ ጌታ ሄዷልና ያው ወደ ጌታ ስለሄደ በዚህ
በህይወት ብናጣውም ከኛ ጋር በስራ ላይ ያለመገኘቱ ብናጣውም ግን ከጌታ ጋር እንዳለ በዚህ ተስፋ እናደርጋለን። ቤተሰቦቹን፣ ጓደኞቹን እንዲሁም የሙያ አጋሮቹን ሁሉ እግዚአብሔር መጽናናቱን ይስጣችሁ ላለው እንግዲህ በመጨረሻ የሱ ወዳጆች፣ አፍቃሪዎች በስራው ብዙ የተጠቀማችሁና የሱ ትዝታ ያላችሁ በተለይ ደግሞ ውዱ ባለቤቱን ሮሚዬን ልጆቹንም ብርቱ መጽናናት ይሆንላችሁ። ያው በስራው ሁሌ እያስታወስ ነው እያከበር ነው እንኖራለን። የሱን መሞት ወይም ደግሞ ወደ ጌታ መሄዱን በመስማቴ እጅግ በጣም አዝኛለሁ። ጥልቅ ሐዘን ተሰምቶኛል። ይህም ደግሞ አሁን የምትከታተሉት ፊልም ለእርሱ መታሰቢያ እንዲሆን መባሉን ሰምቻለሁ። እናንተም ፊልሙን ተከታተሉ። ለቤተሰቦቹ እንዲሁም ደግሞ ለወዳጅ ዘመዶቹ መጽናናት እንዲሆን እመኛለሁ። አመሰግናለሁ።